ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን የዕለት ሐሙስ ዜና ይዘን ቀርበናል። ከዜናው ጋር ደጀኔ ጎተማ ነኝ። መንግስት የንጹሃን ዜጎችን ደህንነት የማስጠበቅ ኃላፊነት እንዳለበት የኦሮሞ ፌደራላዊ ኮንግረስ አስታወቀ። ሰሞኑን በዜጎች ላይ የተፈጸሙ ግድያዎችን አስመልክቶ የኦሮሞ ፌደራላዊ ኮንግረስ ኦፌኮ መግለጫ አውጥቷል። ጫልቶ ተፎ ዝርዝር አላት። ካለፉት 3 ዓመታት ወዲህ በሀገሪቱ የተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶችና ግጭቶች ለንጹሃን ዜጎች ሞት፣ ስቃይና መፈናቀል ምክንያት መሆኑን ኦፌኮ በመግለጫው አስታውቋል። ከሰሞኑ በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ አካባቢ በተፈጸመ ጥቃት አያሌ ንጹሃን ዜጎች መገደላቸውን ሰምተናል ያለው ፓርቲው በዚህ የጅምላ ግድያ መንግስት የኦሮሞ ነጻነት ሰራዊትን ሲከስ ታጣቂ ቡድኑ በበኩሉ የመንግስት ታጣቂዎችን ይኮንናል ይላል መግለጫው። በተለያዩ ጊዜያት የሚፈጸሙት አሰቃቂ ግድያዎች በቪዲዮ ጭምር እየተቀረጹ በተለያዩ ማህበራዊ ሚዲያዎች ተለቀዋል ያለው መግለጫው፣ ነገር ግን እነዚህን አጸያፊ ተግባሮች ለመቆጣጠር አጥፊዎችን ወደ ህግ ለማቅረብ የሚደረግ የጎላ እንቅስቃሴ ያለመኖሩን አስምሮበታል። ለአብነትም በታህሳስ ወር የመጀመሪያ ሳምንት በመንግስት እዝ ስር በነበረውና የመንግስት የጸጥታ ኃይሎች ያሉበት የዘመቻ ምኒልክ አባላት በአማራ ክልል የኦሮሞ ልዩ ዞን ደዋ ጨፋ ወረዳ ልዩ ስሙ አንቶሊ በሚባል ስፍራ ንጹሃን ዜጎችን ከመኪና ያወረዱ የፈጸሙት አሰቃቂ ግድያ በቪዲዮ ተቀረጸና በኢትዮጵያ ሰብአዊ መብቶች ኮሚሽን ተጣርቶ የቀረበ ቢሆንም እስካሁን የተወሰደ ህጋዊ እርምጃ አይታወቅም ሲል የኦሮሞ ፌደራላዊ ኮንግረስ ጠቅሷል። በንጹሃን ላይ የሚፈጸሙ ማንኛውም አይነት ጥቃቶች እናወግዛለን ያለው ፓርቲው የንጹሃንን ደም በማፍሰስ ሊገኝ የሚችል ምንም አይነት የፖለቲካ ትርፍም ሆነ ድል ሊኖር እንደማይችል አስገንዝበዋል። በኦሮሚያ ክልል የሚኖሩ የሌላ ብሔር ተወላጆች እንደ ማንኛውም የክልሉ ነዋሪ ጥበቃና ለህይወትና ንብረታቸው ሙሉ ዋስትና ማግኘት እንደሚገባቸው መግለጫው አክሏል። ይህንን እውን ለማድረግ የክልሉና የፌደራል መንግስታት ኃላፊነታቸው ሊወጡ ይገባል ነው ያለው የኦሮሞ ፌደራላዊ ኮንግረስ መግለጫ። ኦፌኮ በሀገሪቱ የተለያዩ ቦታዎች የተፈጸሙ ግድያዎች በገለልተኛ አካል እንዲጣሩና አጥፊዎችም ለፍርድ እንዲቀርቡ በተደጋጋሚ ጥሪ ሲያደርግ መቆየቱን ያስታወሰው መግለጫው በቶሌው የንጹሃን ጭፍጨፋም ተሳታፊ የሆኑ ኃይሎች በሙሉ በገለልተኛ አካል ተጣርቶ ለህዝብ ይፋ እንዲደረግ አጥፊዎችም ህግ ፊት እንዲቀርቡ ጥሪ አቅርቧል። በመጨረሻም ኦፌኮ በፖለቲካ ልዩነት ወደ ጦርነት የገቡ ኃይሎች ልዩነታቸውን በማጥበብ በሰላማዊ መንገድ ችግሮቻቸውን ለመፍታት ሁሉን አቀፍ ድርድር በማድረግ ጦርነት እንዲያቆሙ አሳስበዋል። በግምቢ ወረዳ ቶሌ ቀበሌ በቅርቡ የተፈጸመውን የግድያ ወንጀልን በተመለከተ እየተነዛ ያለው የተዛባ መረጃ እስካልታረመ ድረስ ለጥፋቱ የህግ ተጠያቂነትንና ለተጎጂዎች ፍትህን ማግኘት ከባድና አስቸጋሪ እንደሆነ የኦሮሞ ነጻነት ሰራዊት አሳሰበ። የኦሮሞ ነጻነት ሰራዊት ለህዝብ ግልጽ መሆን የሚገባቸውና ጠቃሚ ያላቸውን ነጥቦች ባወጣው መግለጫ ገልጿል። የመግለጫውን ነስረዲን ሁሴን እንደሚከተለው ያቀርባል። የኦሮሞ ነጻነት ሰራዊት ባወጣው መግለጫ በቶሌ ቀበሌ በቅርቡ የተፈጸመውን ጭፍጨፋ በሚመለከት የተለያዩ አካላትና መገናኛ ብዙሃን ድርጊቱን ከኦሮሞ ነጻነት ሰራዊት ጋር በማያያዝ ዘገባዎችን በመስራት ላይ ይገኛሉ ብሏል። ሰራዊቱ በመግለጫው ባልተጨበጠ መረጃ እየተደረጉ ያሉ ዘመቻዎች የህግ ተጠያቂነት እንዳይኖርና ተጎጂዎች ፍትህን እንዳያገኙ የሚያደርግ ነው ብሏል። እውነታውን ትቶ ባልተጨበጠና በተፈበረከ መረጃ የኦሮሞ ነጻነት ሰራዊት ላይ ጣት መከሰር እየተሳሳተ መንገድ እንደሆነም አጽንኦት ሰጥቶ ገልጿል። ግድያውን አጥብቆ በማውገዝ ገለልተኛ አጣሪ አካል ያጣራው ማለት የሚወተውተው የኦሮሞ ነጻነት ሰራዊት ግልጽ መሆን የሚገባቸውና ጠቃሚ ያላቸውን ነጥቦች በመግለጫው አስቀምጧል። እልቂቱ ሰራዊቱ በቅርቡ በጊምቢ ካካሄደው ወታደራዊ እርምጃ ጋር ለማያያዝ በብዙዎች ተሞክሯል ያለው መግለጫው እውነታው ይህ አይደለም ብሏል። ማክሰኞ ሰኔ 14 ቀን በጊምቢ ከተማ የተካሄደው ኦፕሬሽን የመከላከያ ጦር ካምፕ ሆኖ የሚያገለግል አንድ የመከላከያ ካምፕንና ጋቸነ ሲርና የስርዓት ጋሻ የሚባሉ ሚሊሻዎች ካምፕን ማጥቃትን ዓላማ ያደረገ ነበር ብሏል። አንድ ቀን የፈጀውን ይህን ውጊያ ተከትሎ የተሸነፈና በህይወት የተረፉ ያገዛዙ ወታደሮች ከሁለቱም ግቢዎች አምልጠው ማምሻውን ከከተማው ሸሽተው የወጡ ሲሆን እነዚህ ኃይሎች ወደ ነቀምቴ በሚወስደው ኤፎር አውራ ጎዳና ወደ ምስራቅ እንዳመለጡ ማውቀናል ብሏል።
በንጋታው ሮብ ሰኔ 15 ቀን 2022 ጠዋት ላይም የነጻነት ሰራዊቱ የማረከውን መሳሪያ ይዞና እስረኞችን ነጻ አውጥቶ ከጊምቢ ከተማ ለቆ የወጣ ሲሆን ይህንንም በኦፕሬሽን ወቅትና ከዛም በኋላ በተለያዩ የዜና ማሰራጫዎች መዘገቡ ይታወሳል ብሏል። ይህ በአባሴና ቶሌና አካባቢው የሚገኙ መንደሮች ላይ የተፈጸመው እልቂት ግን የኦፕሬሽን ከተጠናቀቀ ከ3 ቀናት በኋላ እንደነበር መግለጫው አስታውሷል። ጭፍጨፋው ተፈጸመ በተባለበት ሰኔ 20 2022 የኦሮሞ ነጻነት ሰራዊት በቦታው ብቻ ሳይሆን በአካባቢውም ያልነበረ መሆኑን ሁሉም ሊገነዘብ ይገባል ብሏል። ሰራዊቱ ጭፍጨፋው የተፈጸመበት ቶሌ ጊምቢና በነቀምቴ መሃል የሚገኝ ቦታ ነው ያለው ሰራዊቱ በእነዚህ ሁለት ከተሞች መካከል ባለው ኤፎር አውራ ጎዳና ድርጊቱ ተፈጸመ በተባለ ወቅት መንገዱን ጨምሮ አካባቢው በመንግስት ኃይሎች ቁጥጥር ስር መሆኑን ሚዲያዎች የማይናገሩት ሀቅ ነው ብሏል። ከሚዲያዎች ዘገባ በተቃራኒ በጭፍጨፋው የሞቱ ከወሎ የመጡ ሰፋሪ አማርኛ ተናጋሪዎች ብቻ ሳይሆኑ አያሌ የኦሮሞ ተወላጆችም በጅምላ ጭፍጨፋው እንደተገደሉ አረጋግጠናል ብሏል። ሰራዊቱ እውነታው ይሆን ሳለ አንዳንድ ዓለም አቀፍ ሚዲያዎችን ጨምሮ ብዙ አካላት ይህም መሰረተ ቢስ ውንጀላ ያገዛዙ ባለስልጣናት የሰጡትን የተቀናጀ መግለጫዎችና ያልተረጋገጡ ወሬዎችን ተቀብለው ማናፈሳቸው አሳዝኖናል ብሏል። የኦሮሞ ነጻነት ሰራዊት የነዚህ ወንጀላዎች ብቸኛው ማስረጃ ደግሞ ወንጀለኞቹ አፋን ኦሮሞ ተናጋሪዎች የነበሩ መሆናቸውን ምስክር የተባሉት ሰዎች መግለጻቸው ብቻ መሆኑ አስተዛዛቢ ነው ያለው ሰራዊቱ በኦሮሚያ ልዩ ኃይልና ሚሊሻ ውስጥ አብዛኞቹ አፋን ኦሮሞ ተናጋሪዎች እንደሆኑ እነዚህ አካላት ያውቁም ብለን ግን አናምንም ብሏል። ድርጊቱ አገዛዙ የኢንተርኔትና የስልክ አገልግሎትን በመዝጋት የመረጃ ፍሰት ላይ ሙሉ በሙሉ ቁጥጥር በያዘበት አካባቢ የተፈጸመ መሆኑ የኦሮሞ ነጻነት ሰራዊት በአማራ ሰላማዊ ዜጎች ላይ ያነጣጠረ ጥቃት ፈጸመ የሚለውን የተቀነባበረ የውሸት ዜና በሰፊው እንዲናፈስ አስችሏልም ብሏል። በአካባቢው ከፍተኛ የሰብአዊ መብት ረገጣዎች ሲደርሱ ባልሰማ ሲያልፍ የነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ይህንን ዘገባ ያቀረበው ጭፍጨፋው ከተፈጸመ በ24 ሰዓት ባልሞላ ጊዜ ውስጥና አንዳችን መሰረታዊ የሆነ ምርመራ ከማድረጉ በፊት ነው ብሏል። ሰራዊቱ በመግለጫው ኢሰማኮ ተገቢውን ምርመራ ቢያደርግ ኖሮ ቢያንስ ከተጎጂዎች መሃል ግማሾቹ ኦሮሞዎች መሆናቸውን ማወቅ በቻለ ነበር ብሏል። ታማኝነታቸው ያልተረጋገጡ ሁለት በስልክ ተናገሩ ከተባሉ ምስክሮች ውጪ ከ300 ሰዎች በላይ ተገለውበታል የተባለበትን አሰቃቂ ድርጊት በተመለከተ የትኛውም ገለልተኛ ሚዲያ እውነተኛ ማስረጃ ለማግኘት ጥረት አለማድረጉ ሌላኛው ጥያቄ ነው ብሏል መግለጫው። መጨረሻም የኦሮሞ ነጻነት ሰራዊት ምን አይነት ተሳትፎ እንደነበረው የሚያሳዩ ምንም አይነት ማስረጃዎች በሌለበት የጋዜጠኝነት ስነ ምግባርን በመጣስና ታዋቂ የዜና አውታሮችን ጨምሮ ስለ ጭካኔው አውቀውም ይሁን ሳያውቁ የተዛባ ሪፖርት ሲያደርጉና ዓለምን ሲያሳስቱ ስናይ ተአማኝነታቸው ጥያቄ ውስጥ እንድናስገባ የተገደደን ሲሆን እነሱም የክስረት አደጋ ውስጥ መሆናቸውን አይተናል ብሏል። እንዲህ አይነቱ ትክክለኛ የሆነ ዘገባ በክልል ውስጥ የሚከሰቱ ግጭቶችን ለመፍታት አስተዋጽኦ ያደርጋል ብለን በፍጹም አናምንም ያለው የኦሮሞ ነጻነት ሰራዊት ይልቁንም ቀድሞውንም ለግጭቱ ተጋላጭ በሆነው ክልል ውስጥ ሰፊ ማህበረሰባዊ ግጭትን ይፈጥራል ብለን እንሰጋለን ሲል አሳስቧል። እንደዚህ አይነት አስጸያፊ ድርጊቶች በኢትዮጵያ እየተለመዱ የመጡ ሲሆን እውነትነታቸውን በፖለቲካ ቁማርተኞች እየተዛባ ህብረተሰቡን ማሳሳት የተለመደ ሆኗል ብሏል። የረጅም ጊዜ የህዝቦች የፍትህ ጥያቄን በመሰረተ ቢስና ግትልትል ወንጀላዎች ለማደናቀፍ ታቅዶ ተቀናይቶ እየተሰራበት እንደሆነ ይታወቃልም ብሏል ሰራዊቱ መግለጫው። በመሆኑም ገለልተኛ ዓለም አቀፍ የሰብአዊ መብት ተቋማት ገብተው ያለምንም እንቅፋት ሙሉ ምርመራ እስኪያደርጉ ድረስ ለተጎጂዎች ማንኛውንም አይነት ፍትህ ለማምጣት ማሰብ ወይም ከገዢው አካል ፍትህ መጠበቅ ከንቱ ልፋት ነው ብሏል የኦሮሞ ነጻነት ሰራዊት ባወጣው መግለጫ። የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ዳሎተ ጃርሶ ክፍለ ጦር በኦሮሚያ ክልል ሰሜን ሸዋ ዞን በብልጽግና መንግስት ወታደሮች ላይ በወሰደው እርምጃ ጉዳት ማድረሱን አስታወቀ። የሰራዊቱ ቃል አቀባይ ኦዳ ተርቢ እንዳስታወቁት በማዕከላዊ ኦሮሚያ ሰላሌ አካባቢ የምንቀሳቀሰው የኦሮሞ ነጻነት ሰራዊት በኦሴ ከተማ በመንግስት ወታደሮች ካምፕ ላይ እርምጃ ወስዷል። ሰራዊቱ በወሰደው እርምጃ በርካታ የመንግስት ወታደሮች መገደላቸውንና መቁሰላቸውን ገልጿል። በሌላ በኩል የኦሮሞ ነጻነት ሰራዊት በሱሉልታ ወረዳ ደርባ ከተማ በፈጸመው ጥቃት አንድ የጸጥታ ኃይል አመራርን ጨምሮ 3 ወታደሮች የገደለ ሲሆን 5 የመንግስት ወታደሮች ደግሞ በሰራዊቱ መማረካቸውን ቃል አቀባዩ ኦዳ ተርቢ ገልጿል። ጽንፈኛ አክራሪ የአማራ ኃይሎች በፍንፍኔ ከተማ ትምህርት ቤቶች ውስጥ የኦሮሚያ ባንዲራ መውለብለብ የለበትም በማለት በመምህራንና በተማሪዎች ላይ ጉዳት አደረሱ።
በኦሮሚያ ዋና ከተማ ፍንፍኔ ውስጥ በኤካ ክፍለ ከተማ በሚገኘው ሚያዝያ 23 ትምህርት ቤት ውስጥ የኦሮሚያ ባንዲራ አይውለበለብም በማለት ጽንፈኞቹ ባስነሱት ሁከት በመምህራንና በተማሪዎች ላይ ጉዳት ማድረሳቸው ተሰምቷል። የትምህርት ቤቱ መምህራን ለኦኤምኤን በሰጡት አስተያየት ትናንት ጧት ባንዲራ ተሰቅሎ እንደተመለሱ ተማሪዎች መስለው ቅጥር ግቢ ውስጥ የገቡና በተማሪዎች ውስጥ ተደብቀው የነበሩ ጽንፈኛ አክራሪ ኃይሎች ባንዲራ በመስቀል ስነ ስርዓት ላይ በነበሩ መምህራንና ተማሪዎች ላይ ጥቃት በመሰንዘር ጉዳት አድርሰዋል። ተደራጅቶና ተማሪዎች መስሎ በቅጥር ግቢ ውስጥ የሚንቀሳቀሰው ይህ ጽንፈኛ ቡድን የመንግስት መዋቅር ይጠቀማል የሚሉት መምህራኑ የትምህርት ቤቱ ምክትል ዳይሬክተር በትምህርት ቤቱ የኦሮሚያ ባንዲራ አይውለበለብም በማለት ነውጡን ሲያቀናጅ እንደነበርም ተገልጿል። እነዚህ አክራሪ ቡድኖች የኦሮሚያን ባንዲራ የተሰቀለበትን ቋሚ እንጨት ያፈረሱ ሲሆን በአፋን ኦሮሞ መማሪያ ክፍሎች ላይም ጥቃት መሰንዘራቸውን መምህራኑ ተናግረዋል። በዚህ ጥቃት በመምህራንና በተማሪዎች ላይም ጉዳት መድረሱን መምህራኑ ተናግረዋል። ይህ ሁሉ ድርጊት ሲፈጸም ከመንግስት ጸጥታ ኃይሎች በኩል የተደረገ ምንም አይነት ጣልቃ ገብነት አለመኖሩን ተናግረዋል። የትምህርት ቤቱ መምህራን የደህንነት ስጋት እንዳደረባቸውና በወጉ ለማስተማር እንደሚቸገሩም ገልጸዋል። የአውሮፓ ህብረት በትግራይ ተወላጆች ላይ እየደረሰ ያለው ስቃይ ሊቆም ይገባል አለ። በኢትዮጵያ የሁለት ቀን ጉብኝት ያደረጉት ኮሚሽነር ዣኔስ ትላንት ፍንፍኔ ውስጥ ባለው የአውሮፓ ህብረት ቢሮ ለጋዜጠኞች በሰጡት ጋዜጣዊ መግለጫ በትግራይ ክልል የባንክ የኤሌክትሪክና የቴሌኮሙኒኬሽን አገልግሎቶች ተቋርጠው እንዲቆዩ የማድረጉ ምክንያት አይታየኝም ብለዋል። አብዛኛው በትግራይ ላይ ያለው እገዳ አሁንም እንዳለ ነው። የሰብአዊ እርዳታ ሰራተኞች ለተቸገሩት ሁሉ እርዳታ እንዲያደርሱ ተስፋ አስቆራጭ ሁኔታዎች በአስቸኳይ መሻሻል ያስፈልጋል ማለታቸውም ተዘግቧል። በክልሉ ነዳጅ በጣም ያስፈልጋል፣ ለህዝቡ መሰረታዊ አገልግሎቶች መመለስ አለባቸው፣ የትግራይ ተወላጆች በቂ ስቃይ ደርሶባቸዋል በማለት በአጽንኦትም ተናግሯል። የህብረቱ ካውንስል በቅርቡ ባደረገው ስብሰባ ከኢትዮጵያ ጋር ያለውን ግንኙነት ወደ መደበኛ ግንኙነት ለማሻሻል እንደሚቸገር መግለጹ ይታወሳል። ውድ አድማጮቻችንና ተመልካቾቻችን ዕለታዊው ዜና በዚህ አበቃ። መልካም ቆይታ።